ትላንት ምንም ጥሩ ቦታ ላይ ብትሆኑ አንዴ ከወደቃችሁ የትላንትናውን ጥሩ ነገር አስቦ ከናንተ ጋር የሚሆን ሰው ለማግኘት በጣም ከባድ ነው። አንዳንዴ ህይወት ላይ ብዙ ዋጋ የከፈልክላቸው ሰዎች አንተን ረስተው አዲስ ህይወት ለመጀመር ቀናቶች ብቻ ለነሱ በቂ ናቸው። ትንሽ ታመሜም ነበረ፣ እንዲሁም ደግሞ በዛ ምክንያት የስራ ሞራሌም በጣም ጥሩ አልነበረ። ላለፉት 6 ወይም 7 ወራት ከስራ እንዲሁም ከሶሻል ሚዲያ በጣም ጠፍቼባችሁ ነበር። ግን ዛሬ ያ ሁሉ ነገር አልፎ እንደገና ወደ ስራዬ ተመልሻለሁ። ክብር ለእግዚአብሔር ይሁን። ባጣም ባገኝም ፍቅሩ የማይቀንስ በከፋኝ ሰዓት ሁሌም ካጠገቤ ያለ ለሱ ያለቀስኩት እያንዳንዱ እንባ ወዲያውኑ መልስ የሚያገኝበት በቸገረኝ ጊዜ ከማዘን ይልቅ በችግሮቼ ብዙ ነገር እንድማር የሚያደርግ አምላክ ስላለኝ ተመስገን። በጠፋውም ሰዓት በስትክክል ያላስተናገርኳችሁ እንዲሁም ደግሞ ቤት አንተን እንድታጋዛን የምንፈልገው ቤታችንን አንተን እንድትሸጥልን የምንፈልገው ብላችሁኝ እስከዚህ ሰዓት ለጠበቃችሁኝ ክላይንቶቼ በጣም ትልቅ ክብርና ምስጋና አለኝ። እዚህ በኋላ ወደ ስራ ተመልሻለሁ። ይህንን የቲክቶክ ቻናል አሁን 118 ሺህ ላይ ነው ያለው። ፎሎ፣ ላይክ፣ ሼር በማድረግ አሳድጉት። ቆንጆ ስራዎችን ይዤላችሁ እመጣለሁ። ኢንፊኒቲ ፕሮፐርቲ ወደፊት ይቀጥላል። አመሰግናለሁ። ሰላም አሉኝ።